የቀመሱኛ አጣጣሙኝ ሁሉ ሄኒዬ ይሉኛል። በነገራችን ላይ ኢየሩሳሌም ይባላል። ጄሩሳሌም እና ጥሩ ባህሪ አለ። አሁንዬ ባህሪ ምን ያደርጋል? ዋናው እኮ መላው እኮ ጥሩ ባህሪ አለ። እንዳታስቢ በጣም ቆንጆ ባህሪ ያለኝ። ለሴት ልጅ ክብር አለ። እንደኔ ከተማው ላይ ሴት ልጅ የሚያከብር ሰው የለም። ደስ ሲል በእናትህ ታማኝስ ነኝ ብለህ ታስባለህ? አሁንዬ ከተማ ላይ ብቻ አይደለም የምታመነው፣ በየክልሉ ታማኝነቴን ያረጋገጥኩ ሰው ነኝ። እንደውም አንዳንድ ሰዎች የአባቴ ስም በየነ ይመስላቸዋል። በጣም ደስ ይላል። በጣም ተመችተኸኛል። ትናንት እኮ መጥቼ ዘግተን ምሳ ወጥቶለን እኔ እሺ ውስጥ የለም እዚህ መጥቼ የለም አሁን ምሳ ወጣለ ሰዎቹ እና ደህና ነው እዚያ በርሚገኝ እንዴት ሆነ እኔ ጉዳይ በቀደም መጥቼ ረሳ እንደን እኔ ረሳ እንደ ማይነ አረስ ምን ነበር በቀደም እኮ መጥቼ ጉዳይ ለማስፈጠን አንተ እኔ ምን ጉዳዩ ምንድን ነው? ጉዳዩ እንትን ያለ እዚህ ቤት ለመስራት ፈልገ ድጋፍ ለማጻፍ ነበር። ኦኬ እና ድጋፉ ጽፋለሁ ብለህ እንደው ነገና ምናምን ብለህ ቅርጽስ ነው አንተ? እኔ ነው አለ እንትን ጽፈ ጨርሻለሁ። ጨርሰህ? እና 6 ቁጥር ያለው ሰው ታውቃለህ? 6 ቁጥር የቱ ቤት? አልማየሁ ወርቅ ያለው እሱ አልመጣም እና እሱ ጋር ነው ማተቡ ያለው እሱ ጋር ነው። ሲቃጠል ደግሞ እሱ ካልፈረመ ነገር ሊሳካ አይችልም እኮ። ትናንትና ብለህ ትናንት ሲመጣ እኮ ዘግተህ የወጣህ እንደኔ ብዬ ተናግሬ እና ብያለሁ። ግን የዛበር ፍቃድ ያልሆነም ሰውየው አልመጣም። እና እንዴት ነው የሚሻለው? እኔ እንጃ እሱ የሚሻለው ነገ ወይም ከነገ ወዲያ ኧረ ዶግሶ በዚህ በር እኔም እኮ ስራ አለኝ። አታጣጥተኝ። እኔ ስራ አለ እኮ ስራ አለኝ። እኔም እንዳንተ እኮ አውቃለሁ ስራ እንዳለ አውቃለሁ። እና ለምንድን ነው ጉዳይ የማይፈጽመው? ጉዳዩን አይደለም የምፈጽመው እኔ ጋር እንዳትመጣኝ እንደው ሰጠው ቶኒንግ ብዬ ሟኘሳችን አስባ ከገንዳው የንማኛም የለም ነፍሱ በዲን የጠፋው አማላዋ ቆንጆ መታለች ባድቢ ፎሬቨር እያለች አሰማችሁ ምንም ብትሉ ተሳደቡ ስትፈልጉ ግን እግር ብሉ። እውነት ጥበብ አልሞተችም እውነት ጥበብ አለች። ወፌራ ላተሰቅላ የፊጥኝ ነው የተገረፈችው። ጃር ነው ያንጠለጠላችሁባት። ይሄ ቶርች ነው። አረ ሙዚቆች አምላክ እንዴት እኔ ስድ ንባብ ነው ማቀው። ስድ ዘፈን ከየት ይመጣል? ነገ ከነገ ወዲያ አይዞሽ ባይካገኘሽ አልበም መልቀቅሽ አይቀርም። ያኔ የት ነው ምንገባው? ጌታ ሆይ ሙዚቃ ለቀቁብን። አተት ይልቀቅባቸው። እስጢፎ ማረኝ ወዳጄ የጥሬ ምትክ ማረኝ። በአንተ ስቄ ነው የትንሂድ የትንሁን ይሄም ሊያስጥረን አልቻለም። እንደው የሙዚቃ መከላከያ እናምጣ እንዴ! እንዴት ግጥሙም ዜማውም ዘፋኙም ክሊፑም ስድ ይሆናል? 5 አዋርድ ባንዴ ልትበይ ነው ደጭቤና ጥበብን አሸተታችኋት። ምን ነው ይሄን ያህል ያረጋሽ? ስዘፍኝ ያሹ ማይክ እንደው እባብ ሆኖ በነደፈሽ። ከዚህ ነጠላ ዜማ ከምናገኘው ጥቅም ይልቅ በነጠላ ጫማ አሊያም በባዶ እግር ሄደን የምናገኘው ጥቅም ይበልጣል። አንቺን እንደው የዛ የሙዚቃ ሰው የሊቁ የዓለም ሎሬት እስጢፎ ይቅር ይበልሽ። እኔ ሌላ ምንም አይደለም። አሳልፌ ለሱ ሰጥቼዋለሁ። ምን ላይ ሰጠበት? ሰውነትን ለመቀነስ ካርቦሃይድሬት የሆነ ነገሮችን ተጠቀሙ። መጀመሪያ እስቲ ካርቦን ዳይኦክሳይድ ላገኝልኝ ልተንፍስ እልበል እስቲ። እንዴ ለምን አልደበለብልም? ሊያውም ኢትዮጵያ ውስጥ ተቀምጠን አስበዋል። ኢትዮጵያ ውስጥ ተቀምጠ ምግብ እያዘዝክ ስትበላ ለኪሎ ሬሳም ሲከብድ ነው ጥሩ። ግድ የለም ብላ። ኑሮ እየከበደ ሲመጣ በራሱ ጊዜ ይቀላል። ትጠፋለህ። አይዞ ገንዘብ ስታገኝ ጠገብክ፣ ፌመስ ስትሆን አፈላ። ስልክ አትደውልም፣ ሲደወልም አታነሳም ምናምን። ያኔ የት ነበርክ? የት አባክ ነበርክ? ያኔ እከኬን እንደዛ ለማቋረጥ ሳክ ጫሜ ስራ በመፈለግ ብዛት ተንሻፎ እንደዚህ ውሃ ልኩን አጥቶ በአንድ በኩል አዘንብዬ 4 ኪሎ ለ4 ኪሎ ፀሐይና አዋራ ሲበላኝ ስራ አገኘህ እንዴት ሆንክ ብለህ ደውለህልኝ ታውቃለህ? የዛኔ የት ነበርክ? ካላቸው ሰዎች ጋር አይደለም
ኪሳቸውን ገልብጠው ያስይዙሃል። እንደ ውሻ የገቡበት ውስጥ ገባለህ። ለምን ብሔረ ጽጌ አይገቡም? አብራቸው ገብተህ ሳር ላይ ትተኛለህ ከጎናቸው። ታዲያ አሁን ምን ተገኘና እኔ ጋር ትደውላለህ? ለምንስ ትደውላለህ? ባይዘጓችን ላይ ይሄ መጥፎ ቢያደርጉበት ጥሩ አድርግላቸው፣ ቀኝህን ቢመቱ ግራህን ስጣቸው በሚል አባባል አላምንም። ቀኝህን ከመታህ መንገጭለውን አርግፍለት፣ በጥፊ ፊቱን ፊልተር አስመስለው አጣመ። ካልቻልከው ደግሞ ሩጥ ቃይደድ። ብቻ ይሄ ሁላ ምን ለማለት ነው? የዛኔ ታች በነበርኩ ሰዓት አብረውኝ ስራ ሲሰሩ አብረውኝ ጊዜ ሲያሳልፉ ከነበሩ ልጆች ጋር አሁንም ከነሱ ጋር ስራ በመስራት በጣም ቢዚ ስለሆንኩኝ አትደውል፣ እንዳትደውል ሸቃቢጥ። አመሰግናለሁ። ጋይስ ለምንድን ነው ግን በዚህ ደረጃ ትምህርት እንድንጠላ የሆነው? ለምንድን ነው ትምህርት የማንወደው? የምር በጣም መሰረታዊ ጥያቄ ነው። የቻላችሁ ሰዎች መልሱልኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም መሄድ አይቻልም። ቪዲዮ የሚለው እስቲ ክላስ ውስጥ ግድግዳ ላይ የተጻፈ የማትረሱትን ጥቅስ ንገሩኝ ነው የሚለው። ቪዲዮን እስከ መጨረሻ ተመልከቱ። አዝጋዝም ኮሜንቶች አሉ። ተታበሉ። ይሄን ተመልከቱ። ትምህርት ከሀገር ቢወጣ ኖሮ እስከ ጅቡቲ ይሸኘው ነበር። ፈጣሪው ተመልከት። ዝቅ ብለህ ተማር፣ ቀና ብለህ ኮርጅ። ዋው! የምር ይሄ የምሳሌያዊ አነጋገር መጽሐፎቻችን ውስጥ መግባት። አራታውኝ መምህርና ሸይጣን እየፈተነ ይኖራል። የሚያስተምሩትን አያውቁምና ይቅር በላቸው። አስተማሪና ዳቦ በትዕዛዝ እንደፈለ። ወይኔ ጉድ! ተው በአስተማሪዎችማ አትምጡብኝ። እኔን ያስተማሩኝ አስተማሪዎች እንዳለ ጎበዝና ትሁት ነበሩ። የምር ለማያልቅ ትምህርት የሚያልቅ እድሜህን አትፍት። ዋው! አስተማሪ ጎበዝ ቢሆን ኖሮ ዶክተር ይሆን ነበር። እያዳሜ ማለት ነው። በእድሜ የስድብ ናዳ የምታወርዱብኝ። ኤዚስ ነምበር ብሏል ፈረንጅ። ጋይስ ሪላክስ ዋትዱ። እኔ ችግር አናቴ ላይ ፕሪሚየር ሊግ ተጫውቶ ብረት አድርጎኛል። እሺ በሳት ፈትኖኝ ለስድብ ቦታ የሚሰጥ መሰላችሁ? የምሰበር ቅስሜ የሚሰበር ኩስኩስ የሞተም ዘመድ የላችሁ ማሮቼ። እንዲያምሮብሽ ወዴ ነው አትሉኝም? እንዲያምሮባት ውሽዬ ወደ ክላስ። አሁን እንደዚህ አምሮብኝ ሄጄ ስመለስ ከሰል ነው የምመስለው። ቲቸር ጭንቅላቴን ጨመቁት የምር። ቲቸርን ራሱ ኮመንታተሮች ገዝተውብኝ ነው እንዴ ላለው እኮ የምር። ቲቸር ራሱ ቀላል አይጮሁብኝም ጋይስ። ሰራለሁ፣ እማራለሁ፣ ልጄን አሳድጋለሁ። ታዊን ጋይስ ላይፍ ልኑርበት የምር። ደሞ አምሮብኛል። ቀሚስ ያታምሩ የኔ ፍቅር ስታምሪ እኮ ላቭ ዩ ቤቢ ጋር